2015 ዓ.ም ጥቅምት 12 ላይ ነው። ስለዚህ በአጠቃላይ 2 ዓመት ከ3 ከ4 ወር አካባቢ ሆኖናል ማለት ነው። እንግዲህ በሀገሪቷ ላይ በ8 ክልሎች አሁን ተደራሽ ሆኖናል። ከአጠቃላይ ክልል ውስጥ በቅርንጫፍ ደረጃ ስንወስደውም ወደ 44 ቅርንጫፍ ከፍተን የቁጠባ የብድር እንዲሁም የፋይናንሻል ምክር ወይም የማማከር ስራ እየሰራ እንገኛለን። ተቋማችን ገና ከጅምሩ ጀምሮ ስትራቴጂክ ፕላን ዴቨሎፕ በማድረግ ነው ስራ የጀመረው። 3 ዓመት ስትራቴጂክ ፕላን አለው። በዛ መነሻ አድርጎ ያን ሁሌ እየገመገመ እየፈተሸ እያስተካከለ እየሄደ ያለው አሁን ስትራቴጂ ዘመናችን 2ኛ ዓመት ላይ ደርሷል። ትኩረት ከሚያደርግባቸው አንዱ ስትራቴጂክ ጉዳዮቹ አንዱ የተቋማዊ አቅምና አደረጃጀት ማጠናከርን፣ ግንባታ ላይ ማጠናከርን ይሄ በትኩረት አድርጎ እየሰራ በየጊዜው እየፈተሸ የወቅቱን ነባራዊ ሁኔታ እያየ አደረጃጀቶችን ሪፎርሞችን እየሰራ ጠንካራ መሰረት ያለው ተቋም በመገንባት ሂደት ላይ ቁጠባ ደንበኛ ከ125,000 በላይ የቁጠባ ደንበኞች እዚህ አሁን ባለንበት ወቅት ላይ ደርሰናል። በብድሩ ረገድ ስንመለከትም ከ10,500 በላይ የሚሆኑ የማህበረሰብ ክፍላችንን ብድር ሰጥተናል። እነዚህ ስንልም በግብርናው ዘርፍ በአዳዲስ ስራ ፈጠራ ላይ ወጣቶች፣ ሴቶችን እንዲሁም ደግሞ ከአገር ውስጥና ከሀገር ውጭ ያሉ ተቋማትና ኤንጂኦዎች ጋር ፓርትነርሽፕ በመፍጠር ማህበረሰቡን የተሻለ የፋይናንስ ተጠቃሚ እንዲሆን ለማድረግ እየሰራ እንገኛለን ማለት ነው። በተለይ የፋይናንስ ተቋም ላይ ያለ አክሲዮን እጅግ በጣም አዋጭ ነው። ምክንያቱም በአንድ ዓመት ውስጥ እንኳን ይሄን ያክል አግኝተናል። ቅድም እንዳነሳሁት በቀጣይ ደግሞ ለእያንዳንዱ ባለ አክሲዮናችን ከ30% እስከ 50% ትርፍ ለማከፋፈል እየተሰራ ነው ያለው ማለት ነው። ስለዚህ በየትኛውም የቢዝነስ ተቋም ውስጥ ከፍተኛ ትርፍ ተገኘ ቢባል አንድ ሰው 50% በላይ የሚያተርፍበት የቢዝነስ ስራ ሊኖር ይችላል ተብሎ አይገመትም። የፋይናንስ ተቋም ወይም ደግሞ የማይክሮ ፋይናንስ አክሲዮን ደግሞ በጣም ብዙ ፈርጀ ብዙ ጥቅም ነው ያለው። አንደኛ ገንዘባቸውን አውጥተው አክሲዮን ለገዙት ሰዎች ይህን ያክል ትርፎች ማከፋፈል የሚችልበት ትልቅ እድል አለው። ሁለተኛ ወደ ታች ላሉት በተለይ በመካከለኛና ዝቅተኛ የኑሮ ደረጃ ላይ ላሉት በብዙ ቢሮክራሲ ሳያበዛ ብድሮችን በማመቻቸት በመስጠት የብዙ ሰዎች ችግር ሲፈታ ማየት ነው ማለት ነው። ስለዚህ ይሄን አክሲዮን የሚገዙ ሰዎች በእነሱ ሀብት ታች ዝቅተኛ ደረጃ ላይ ያሉት ሰዎች ብድር ወስደው ኑሯቸው ተሻሽሎ ሲያዩ ሜንታሊ በጣም ሳትስፋይድ ይሆናሉ። ፕላስ ዛት ደግሞ ባመጡት ገንዘብ የሚያገኙት የትርፍ ክፍፍል በየትኛው የቢዝነስ ስራቸው ላይ ከሚያገኙት በላይ ስለሆነ 2 አይነት ጥቅም ነው ያለው ማለት ነው። በተለይ የወቅቱ ሁኔታ የፋይናንስ ሰርቪስ በድሮ እሳቤ መምራት የሚቻልበት ዘመን ላይ ያለ ነው። በተለይ አብዛኛው ማህበረሰብ ለመድረስ ከተፈለገ ቴክኖሎጂ ማበልጸግ፣ በዛ ላይ መደገፍ ያስፈልጋል እና አሁን እኛም እንደ ተቋም ይሄ ራዕይ ቀደም ብለን ያሰብንበት ከመሆኑ አንጻር ከ8 ወር በፊት አካባቢ የጀመርነው የኮር ባንኪንግ ልማት አለ። ኦልሞስት አሁን 96% አካባቢ አልቋል። ከዛ ጎን ለጎን ደግሞ ኮር ባንኪንግ መጠቀም ብቻውን ተደራሽነት ላይ የተሻለ ነገር አያመጣም። ስለዚህ ሞባይል ባንኪንጎችን ኢንቴግሬሽን የምንፈጥርባቸውን ደግሞ አሰራሮች ከመንደፍ አንጻር ጎን ለጎን የሞባይል አፕ አለን። እንግዲህ ኮር ባንኪንግ ሲስተም የፋይናንስ ተቋማት አገልግሎታቸውን ለማፋጠን የደንበኞቻቸውን መረጃ በአግባቡ ለመያዝና ለማደራጀት የተማከለ መረጃ እንዲኖራቸው ለማድረግ አስቻይ የሆነ ጠቀሜታ አለው ማለት ነው ኮር ባንኪንግ ሲስተም። በዚህም ሌሎችም እንዲሁ የደንበኞቹን መረጃ ደህንነቱ ተጠብቆ እንዲቀመጥና አስተማማኝ የሆነ ተደራሽነትንም በማስፋት ሰፊ የሆነ ስራ እንዲኖረውና በደንበኞቹ መልኩ ተቀባይነት እንዲኖረው ያደርጋል ማለት ነው። ከዚህ አንጻር አኩፋዳ ማይክሮ ፋይናንስ ካሉን 44 ቅርንጫፎች 30 የሚሆኑት ቅርንጫፎቻችን በኮር ባንኪንግ ስራ እየሰሩ ይገኛሉ። ማኑዋል የሚባል ስራ ትተው በሲስተም እየተጠቀሙ ይገኛሉ ማለት ነው። ከዚህ በተጨማሪ ደግሞ ሌሎች የዲጂታል ባንኪንግ አማራጮች አሉ። በዚህ ብቻ ሳይሆን ዘመኑ የደረሰበት የቴክኖሎጂ የፋይናንስ ተቋማት ቴክኖሎጂውን ተጠቅመው ደንበኞቻቸውን ፈጣንና ቀልጣፋ የሆነ አገልግሎት መስጠት ስላለባቸው
አኩፋዳ ማይክሮ ፋይናንስ የሞባይል ባንኪንግ፣ የዲጂታል ባንኪንግ አገልግሎት፣ የኢንተርኔት ባንኪንግ እንዲሁም ዩኤስኤስዲ ተግባራዊ ያደርጓል ማለት ነው። በዚህም ከኢትዮ ቴሌኮም 941 ቁጥር ኮድ በመግዛት ዩኤስኤስዲ ደንበኞች ኮከብ 941 መሰላል ብለው ደውለው ሂሳባቸውን ለማወቅ አካውንት ክሬት ለማድረግ ለመመዝገብ እንዲሁም የብድር ፕሮሰስን ለማፋጠን የሚረዱ መንገዶችን ተግባራዊ እያደረገ ይገኛል ማለት ነው። ስለዚህ በዚህ ረገድ የሞባይል ባንኪንግ አፕሊኬሽንን ከፕሌይ ስቶር ላይ አወርዶ ፕሌይ ስቶር ላይ ይገኛል። ከፕሌይ ስቶር ላይ አወርዶ ደንበኞቻችን ሊጠቀሙት ይችላሉ ማለት ነው። ሌሎችም እንዲሁ ከዚህ በተጨማሪም ከቴሌኮም ዘርፉ በሀገራችን በኢትዮጵያ 2 የቴሌኮም ዘርፎች አሉ፣ ሳፋሪኮም እና ኢትዮ ቴሌኮም። ከእነሱና ከሁሉም ባንኮች የፋይናንሻል ተቋማት ጋር ኢንተግሬት ሆኖ ባንድ ለመስራት ደንበኞቻችን ከአንዱ ባንክ ወደ አኩፋዳ ማይክሮ ፋይናንስ ወይንም ወደ ሌላው ባንክ ትራንስፈር ለማድረግ የሚያስችል ኢንተግሬሽን እየሰራ ይገኛል ማለት ነው። እነዚህን ካጠናቀቀ በኋላ ለደንበኞቹ ይፋ በማድረግ ተግባራዊ የሚሆኑት ማለት ነው። ከዛ ውጭ በተጨማሪ እንዲሁም ዲጂታል ባንኪንግ በዚህ ብቻ የሚያበቃ አይደለም። የቨርቹዋል ባንኪንግ ብራንችለስ የማለት ቅርንጫፎች በሌሉበት ቦታዎች ተደራሽነቱን ለማስፋት በ24 ሰዓት ውስጥ ደንበኞቻችን አገልግሎት የሚያገኙበትን መንገድ እየዘረጋ ይገኛል ማለት ነው። እንግዲህ ማይክሮ ፋይናንስ ሲባል ወይም የፋይናንስ አገልግሎት ሲባል አብዛኛው የሚያመሳስላቸው ነገሮች እንደሚበዛ ይታወቃል። ግን እኛ ከሌሎች ማይክሮ ፋይናንስ የተሻሉ ብለን የምናስባቸው የፕሮዳክት አይነቶች አሉን። ባንኩ ማይክሮ ፋይናንሱ ወይም ደግሞ ሌሎች የፋይናንስ አገልግሎቶች ያልደረሱባቸው ተቋማት፣ ግለሰቦች እንዲሁም የማህበረሰብ ክፍሎችን ተደራሽ ሊሆን የሚችሉ የፕሮዳክት አይነቶች አሉ። ለምሳሌ የቆሎ ተማሪ የሚባል የቁጠባ ፕሮዳክት አለን። ሴቶችን ደግሞ ገና ታዳጊ እያሉ ከቤተሰቦቻቸው ላይ እያሉ ሊቆጥቡ የሚችሉበትና ለትምህርታቸውም ለምናቸውም ሊሆን የሚችሉ የቁጠባ አይነቶች፣ እንዲሁም ደግሞ የተለያዩ ተቋማት እንደየባህሪያቸው ተቋማቸውን ሊያሳድጉ የሚችሉበት የቁጠባ አይነቶችን አደረሰን በተሻለ ኢንተረስት የተሻለ ወለድ እየሰጠን እያገለገልን እንገኛለን ማለት ነው። ሲሆን ሀብት ማለት ነው። አንድ ቤት፣ መኪና፣ ሆቴል ብሎ አንድ ሰው በሀብት ዝርዝር ውስጥ እንደሚያስቀምጠው የአክሲዮን ሰርቲፊኬት ያለው ሰው የትኛውም ተቋም ላይ የአክሲዮን ሰርቲፊኬቱን እንደ ሀብት አስይዞ የመበደር ሌሎች ሀብት ጥቅም ላይ ሊውሉ በሚችሉት ነገሮች ሁሉ መዋል የሚችል ነው ማለት ነው አክሲዮን። ስለዚህ በጣም ትልቅ ጥቅም ያለው ነው። ለጊዜው ግን ብዙ ስላልተሰራበት እንደ ሀገር ብዙ ስላልተሰራ በጣም የአክሲዮን ጥቅም ብዙ መስራት ይጠበቃል ማለት ነው። ያደጉ ሀገሮችን ስንመለከት ትልልቅ ቢሊዮነሮችን የምናገኛቸው ትልልቅ አክሲዮኖች ያላቸው እና የበለጠ አክሲዮን ላይ ፓርቲስፔት የሚያደርጉ ናቸው። ምክንያቱም የብዙ ሀብት ተሰብስቦ ባለ አክሲዮኑን ብቻ ሳይሆን ሌሎች ከአክሲዮኑ ውጭ ያሉትን ብድር ተበድረው የሚጠቀሙትን የበለጠ የሚያሳድግ ስለሆነ ለሀገር ኢኮኖሚ የሰው ችግሮችን ለመፍታት በጣም ፈርጀ ብዙ ጥቅም ያለው ስለሆነ አክሲዮን ላይ በዚሁ አጋጣሚ የአኩፋዳ ማይክሮ ፋይናንስን አክሲዮን እንዲገዙ ጥሪ እናቀርባለን ማለት ነው። አሁን ላይ እኛ ወደ 5 ቢሊዮን ብር ነው ከብሔራዊ ባንክ ፈቃድ አግኝተን አክሲዮን መሸጥ የጀመርነው። በዚህ 2-3 ዓመት ውስጥ ይሄን 5 ቢሊዮን ብር እንሸጣለን ብለን በቅድ ይዘን አግሬሲቭሊ ከተቋማት ከግለሰቦች ጋራ እየሰራን ያለ ነው ማለት ነው። ሁሉም ሰው የአክሲዮኑ ባለቤት እንዲሆን ዝቅተኛ የአክሲዮን መግዣ ዋጋ 10 ሺህ ብር፣ አንድ ዕጣ 1 ሺህ ብር ነው። 10 ዕጣ በ10 ሺህ ብር እንዲገዙ ነው። ከፍተኛ አክሲዮን ደግሞ 20 ሚሊዮን ብር እንዲገዙ በማድረግ ሁሉም ሰው በአቅሙ ልክ ከ10 ሺህ እስከ 20 ሚሊዮን ባለው ሬንጅ ውስጥ ሁሉም ሰው ፓርቲስፔት አድርጎ የተቋሙ ባለቤት እንዲሆንና በሚገዛው አክሲዮን ደግሞ ዛሬ ላይ የነገ ህይወቱን የበለጠ ትልቅ እንዲያደርግ ነገ ለሚኖረው ማንኛውም ነገር የበለጠ ተጠቃሚ እንዲሆን እየተሰራ ነው የሚገኘው ማለት ነው። በዚህ በ2 ዓመት ውስጥ 2 ሚሊዮን ብር በላይ ለማህበራዊ አገልግሎት በተለያዩ ዘርፎች የተለያዩ ተቋማት ድጋፍ አድርገናል ማለት ነው። እንዲሁም ደግሞ ከ500 ሺህ ብር በላይ የሚሆኑ ደግሞ በስፖንሰርሽፕ የሚሆኑ ለምሳሌ ታዳጊ የእግር ኳስ ተጫዋቾች የሚያፈሩ ተቋማት እንዲሁም ደግሞ የማህበራዊ አገልግሎት የሚሰጡ ተቋማት የመሳሰሉት ላይ የተሻለ ድጋፍ ለመስጠት እየሞከርን ነው። በፌዴራል ደረጃም እንዲሁም በክልል ደረጃም እየተንቀሳቀሱ ያሉ የወጣቶችን፣ ህፃናቶች፣ አረጋውያንን የአእምሮ ያለባቸው አካላትን የሚደግፉ ተቋማቶችን በቅርበት እየደገፍን ያለ ነው። የህዝብ ተቋም ከሆነ ደግሞ የግድ የህዝቡንም
መልካም ጎንም ድካም ካለው ደግሞ ድካሙ ላይ በመድረስ ተደራሽ ወይም የኮርፖሬት ሶሻል ሪስፖንሲቢሊቲያችን ለመወጣት ጥረት እያደረግን እንገኛለን። ተደራሽነታችንን ከዚህ የበለጠ ማስፋት እንፈልጋለን። አሁን ላይ የደረስናቸው ከ2.5 ቢሊዮን ብር በላይ የቁጠባ ገንዘብ አሰባስበናል። ብድር አገልግሎት ለማህበረሰባችን ቅድም እንዳልኩት ለ10,500 በላይ ለሆኑ ማህበረሰቦች አድርሰናል። በቀጣይም ከኛ ጋር አብራችሁ እንድትሰሩ ቤተሰብ እንድትሆኑ የአኩፋዳ አክሲዮን እንድትገዙ ስንል ለማለት ፈልጋለሁ።